ዲጂታል ሎጆ አካዳሚ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን የምናየው ማይክሮ ፕሮሰሰር ቻፕተር 3 አድሬሲንግ ሞድ ይሆናል ማለት ነው። ይሄ የኔ ቪዲዮ የምንለይበት ምክንያት ከሌላው የምንለይበት መንገድ ምንድነው ካላችሁ ብዙውን ጊዜ የኢትዮጵያን ቪዲዮ አይታችሁ ከሆነ ዝም ብለው ቀጥታ ሆሪዞንታል ነው የሚያነቡት ማለት ነው እና የሆነ ግልጽ የሆነ ነገር ኤግዛምፕሎች ምናምን በመስጠት ለእናንተ አያስረዱም ማለት ነው። እኔ ለእናንተ ቀለል ባለ መንገድ ኤቭሪዴይ ላይፍ የምትጠቀሙትን አይነት ኤግዛምፕሎችን እየሰጠው ለእናንተ ግልጽ አድርጌ ለማስረዳት እሞክራለሁ ማለት ነው። ቀጥታ ወደ ቶፒካችን እንሂድ። አድሬሲንግ ሞድ መጀመሪያ ላይ አድሬሲንግ ሞድ ምን ማለት ነው? አድሬሲንግ ሞድ ምን ማለት ነው የሚለውን ቤዚክ ኮንሰፕቱን መረዳት አለባችሁ ማለት ነው። እዚህ ጋር ኮንቴንት አለ። በዚህ ኮንቴንት ውስጥ የምናያቸው በዚህ ቻፕተር ውስጥ ልናይ የምንችለው ኮንቴንት ነው። የመጀመሪያው ዳታ አድሬሲንግ ሞድ ነው። ሁለተኛው ፕሮግራም ሚሞሪ አድሬሲንግ ሞድ፣ ስታክ ሚሞሪ አድሬሲንግ ሞድ ነው ማለት ነው። እነዚህ ሶስት ኮንቴንቶችን ምን እንደሆኑ፣ ለምን እንደምንጠቀም፣ እንዴት እንደምንጠቀም እያንዳንዱን ኢንዲቴል እናያለን ማለት ነው። ቀጥታ ወደ ቶፒካችን ገብተን እንጀምርና አድሬሲንግ ሞድ ዋት ኢዝ አድሬሲንግ ሞድ? አድሬሲንግ ሞድ ማለት አድሬሲንግ ሞድ የሚለውን ከማለታችን በፊት አድሬስ ማለት ምን ማለት ነው? አድሬስ አር ዘ ሎኬሽን ኢን ሚሞሪ ኦፍ ስፔሲፋይድ ዳታ። አድሬስ የምንለው ሎኬሽን ቦታ ነው። በቃ አድሬስ ማለት ለምሳሌ የሆነ ቦታ ማለት ነው። ሲምፕሊ ሎኬሽን ነው። ያ ሎኬሽን ያለው በምን ውስጥ ያለ ሎኬሽን? በሚሞሪ ውስጥ ያለ ሎኬሽን ማለት ነው። ይሄ በሚሞሪ ውስጥ ያለ ሎኬሽን ምን አይነት ነው? በሚሞሪ ውስጥ ስፔሲፋይድ ዳታ ማለት ነው። ለምሳሌ ይሄ ሚሞሪያችን ቢሆን በዚህ ሚሞሪ ውስጥ ምን አለ? ዳታ የሆነ ዳታ አለ ብለን እናስብ። ለምሳሌ ኤ የሚባል ዳታ ቢኖር ይሄ ኤ የሚባል ዳታ ያለበት ቦታ ይሄ ሚሞሪ ነው። በሚሞሪ ውስጥ ምን አለ? ይሄ ዳታ አለ። ስፔሲፋይድ የሆነ ዳታ ማለት ነው። ይሄ ሚሞሪ ውስጥ ያለ ሎኬሽን ነው። ዛት ይሄንን ምን ብለን እንጠራለን? አድሬስ ብለን እንጠራለን ማለት ነው። አድሬስን በሚሞሪ ውስጥ ያለ ሎኬሽን ነው። የሆነ የአንድ ዳታ ስፔሲፋይድ የተደረገ ዳታ ሎኬሽን ነው ካለን አድሬሲንግ ሞድን ምን እንላለን? አድሬሲንግ ሞድን ምን እንላለን? አድሬሲንግ ሞድ ኢዝ ዘ ዲፍረንት ዌይ ዳት ፕሮሰሰር ካን አክሰስ ዳታ። ቀለል ባለ መንገድ አሳያቸዋለሁ። አድሬሲንግ ሞድ ማለት ዲፍረንት ዌይ ዳት ፕሮሰሰር ካን አክሰስ ዳታ፣ የተለያየ መንገድ ፕሮሰሰሮች ዳታን አክሰስ የሚያደርጉበት የተለያየ መንገድ ማለት ነው። ያ ማለት ላሳያችሁ። ለምሳሌ እዚች ጋር አንድ ሰው አለ። እሺ ሌላኛው ሰው እዚች ጋር አሁንም አለ። አሁንም ሌላኛው ሰው እዚች ጋር አለ። አሁንም አራተኛ ሰው አሁንም አራተኛ ሰው አሁንም እዚች ጋር አለ ማለት ነው። እዚች ጋር አራተኛ ሰው አለ እንልና ለምሳሌ ይሄኛው ሰው የለበሰው ምን አይነት ነው እንበል። ይሄ ለምሳሌ እዚች ጋር ያለው ሰው ጥቁር ጃኬት ለብሷል እንበል። ጥቁር ጃኬት ለብሷል ወይንም በቃ ይሄንን ሰው እንተውና ይሄ ሁለተኛ ላይ ያለውን ሰው ስፔሲፋይ እናድርግ። ሁለተኛ ሰው ያለው ሰው ለምሳሌ ፈለገን። ይሄ ሁለተኛ ላይ ያለውን ሰው ፈለገንና በዚህኛው መንገድ ማለት እና ይሄን ሰው ምን በማለት ነው ስፔሲፋይ የምናደርገው? ይሄንን ሰው ለምሳሌ ብንፈልግ ምን እንላለን? ኢን ዘ ሰከንድ ፖዚሽን ኢን ዘ ራይት እንላለን ማለት ነው። ያ ማለት በራይት በኩል ሲመጣ ማለት ነው። ይሄ በዚህ በራይት በኩል እንዲህ ሲመጣ በዚህ ሲመጣ ስንተኛ ፖዚሽን ላይ ነው ያለው? ሁለተኛ ላይ ነው አይደል ያለው በራይት በኩል ሲመጣ። ለምሳሌ ሌላ ደግሞ ይሄ ሰው ጥቁር ጫማ አድርጓል ብለን እናስብ። ጫማው ምንድነው? ምን አይነት ነው? ጫማው ጥቁር ነው ብለን እናስብ። ጫማው ጥቁር ነው። ጥቁር ጫማ አድርጓል ብለን እናስብ። ይሄ ሰው ማለት ነው። ጥቁር ጫማ አድርጓል ብለን እናስብ። ጥቁር ጫማ አድርጓል። ቲሸርቱ ደግሞ ቢጫ አድርጓል። ቢጫ ቲሸርት አድርጓል ብለን እናስብ። ዛት እዚች ጋር አሁን ምንድነው የምንረዳው ነገር ካላችሁ ይሄ ሰው ኢን ዘ ራይት
ኢት ፕሬዘንት ኢን ዘ ሰከንድ ፖዚሽን ኢን ዘ ራይት ብለን እንላለን ማለት ነው። ሶ በቀኝ በኩል ሁለተኛ ላይ ይገኛል። ቢጫ ኮት ለብሷል፣ ጥቁር ጫማ አድርጓል ብለን እንገልጻለን ማለት ነው። ከየት? ከዚህ ከአራት ሰዎች ማለት ነው። ከአራት ሰዎች ማለት ነው። ስለዚህ አድሬሲንግ ሞድ ማለት እንደዛ ነው ማለት ነው። ያ ነው። አሁን ለምሳሌ ይሄንን ሰው በተለያየ መንገድ ገለጽ ማለት ነው። በቀኝ በኩል ስንመጣ ሁለተኛ ላይ ነው ያለው። ቢጫ ቲሸርት አድርጓል፣ ጥቁር ጫማ አስገብቷል ብለን ኤክስፕሬስ አደረግን አይደለ? እንዲህ ብለን ኤክስፕሬስ አድርገናል ማለት ነው፣ ገልጽናል። ሶ ዛት ምንድን ነው አሁን እንዲህ ብለን ገልጽናል። ስለዚህ ይሄን በተለያየ መንገድ ነው የገለጽነው ማለት ነው። ይሄ ሁለተኛ ላይ ያለውን ሰው ጥቁር ጫማ አድርጓል ብለን የገለጽነው እሱ ራሱ ሌላ ስፔሲፋይ የምናደርግበት መንገድ ነው ማለት ነው። ይሄንን ሰው ለማግኘት የፈለግነው ነው። ይሄ ደግሞ ቢጫ ቲሸርት አድርጓል ያልነው እሱም ሌላ መንገድ ነው። በቀኝ በኩል ሁለተኛ ላይ ይገኛል ያልነውም ሌላኛው መንገድ ነው ማለት ነው። ስለዚህ ዲፈረንት ዌይ ነው ይሄኛው። ዲፈረንት ዌይ ኦፍ አክሰሲንግ ዳታ አድሬሲንግ ሞድ ያ ነው። ዲፈረንቲንግ ዌይ ኦፍ ፕሮሰሰር ካን ቢ አክሰስ ዳታ ማለት ነው። ፕሮሰሰሮች የተለያየ መንገድን ተጠቅመው ዳታን አክሰስ የሚያደርጉበት መንገድ ነው አድሬሲንግ ሞድ። ስለዚህ ግልጽ ሆኖላቸዋል ብዬ አስባለሁኝ ማለት ነው። ሰው ዛት ለምሳሌ አንድ ሰው አራት ሰው ቢኖር የሆነ መረጃን ፈለጋችሁ። ለምሳሌ እናንተ እነዚህ ሰዎች ምን ብለን እናስብ? እነዚህ ሰዎች ለምሳሌ ቲኬት ይቆርጣሉ እንበልና የሆነ ቲኬት ይቆርጣሉ እና አንድ ሰው ጥሩ ቲኬት ያለው ወይንም የሆነ ነገር ይሸጣል ብላችሁ አስቡ። ወይንም እነዚህ ሰዎች ሙዝ ይሸጣሉ ብለን እናስብ። አራቱም ሰዎች ሙዝ ይሸጣሉ እና የዚህኛው ሰውዬ ሙዝ በጣም ይጣፍጣል። ከዛ ከእናንተ በፊት የእናንተ ጓደኛ መጀመሪያ ላይ ገዝቷል ብለን እናስብና እናንተ ጓደኛ መጀመሪያ ገዝቶ ነበረና ከየት ነው የገዛኸው? በእናትህ እኔም ሄጄ ልግዛ፣ ያንተ ሙዝ በጣም ይጣፍጣል አለ። ሶ ዛት እንዲህ ሲል እናንተ እንዲህ ብላችሁ እሱን ትጠይቃላችሁ ማለት ነው። ከየት ነው የገዛችሁት ምናምን ስትሉ እሱ ምን ብሎ ይናገራል? በቀኝ በኩል ስትሄድ ሁለተኛ ላይ ካለች ሴትዮዋ ደግሞ የለበሰችው ቲሸርት ቢጫ፣ ያስገባችው ጫማ ጥቁር ብሎ ያችን ሴትዮዋ ምን ያደርጋል? ስፔሲፋይ ያደርጋል ማለት ነው። ስፔሲፋይ አድርጎ በዲፈረንት በተለያየ መንገድ ይገልጻል ማለት ነው። ሶ ዛት አድሬሲንግ ሞድም ተመሳሳይ ነው ማለት ነው። ዲፈረንቲንግ ዌይ ኦፍ ዲፈረንት ዌይ ኦፍ ፕሮሰሰር ካን ቢ አክሰስድ ማለት ነው። የተለያየ መንገድን ተጠቅመን አክሰስ የምናደርግበት ነው ማለት ነው አድሬሲንግ ሞድ። ሶ ዛት አድሬሲንግ ሞድን እንዲህ በማለት በቀላሉ መግለጽ እንችላለን ማለት ነው። ሶ አድሬሲንግ ሞድ ኢዝ ዘ ዲፈረንት ዌይ ነው። የተለያየ መንገድን ተጠቅመን ዳታን አክሰስ የምናደርግበት መንገድ ነው ማለት ነው። ሲምፕል ኤግዛምፕል አሁን አይተናል። ሶ ዘ ዌይ ኦፍ ስፔሲፋይንግ ዳታ ቱ ቢ ኦፕሬትድ ባይ አን ኢንስትራክሽን ኢዝ ናውን አስ አድሬሲንግ ሞድ። ምን እያለ ነው? ዳታን ስፔሲፋይ የምናደርግበት ዌይ ምን እንዲሆን ኦፕሬትድ እንዲሆን ማለት ነው። በኢንስትራክሽን አንድ ዳታ በኢንስትራክሽን ኦፕሬትድ እንዲሆን ስፔሲፋይ የምናደርግበት ዌይን አድሬሲንግ ሞድ ብለን እንጠራለን ማለት ነው። ኢት ኢዝ ዘ ዌይ ኦፍ ስፔሲፋይንግ ዳታ ቱ ቢ ኦፕሬትድ ባይ አን ኢንስትራክሽን ኢዝ ናውን አስ አድሬሲንግ ሞድ። ኢን ዘ አዘር ወርድ አድሬሲንግ ሞድ ሪፈር ቱ ዘ ዲፈረንት ሜተድ ኦፍ አድሬሲንግ ኦፕራንድስ ማለት ነው። በሌላ መንገድ አድሬሲንግ ሞድ ማለት የተለያየ መተድን ተጠቅመን አሁን ለምሳሌ እንዳየነው ቢጫ ኮት ለብሳለች፣ ጥቁር ጫማ አድርጋለች፣ በቀኝ በኩል ሁለተኛ ላይ ትገኛለች ብለን የተለያየ መተድን ተጠቅመን ምን አድርገናል? ኤክስፕሬስ አድርገናል ማለት ነው። ሶ ዛት ዲፈረንት ሜተድ ኦፍ ዋት አድሬሲንግ ኦፕራንድ ማለት ነው። አድሬስ የምናደርግበት ሎኬሽኑን አድሬስ የምናደርግበት ነው ይሄ ኦፕራንድ ማለት ነው። ኦፕራንድ ማለት ምን ማለት ነው ካላችሁ ለምሳሌ ኤ ፕላስ ቢ ቢኖር እነዚህ ኤ ቢዎች ምንድን ናቸው? ኦፕራንድ ናቸው ማለት ነው። ዲፔንዲንግ አፖን ዘ ዳታ ታይፕ ዩዝድ ኢን ዘ ኢንስትራክሽን ኤንድ ዘ ሚሞሪ አድሬስ ሞድ። Any instruction may be belong to one or more addressing mode. በዳታ ታይፕ ላይ ዲፔንድ በመሆን ኢንስትራክሽኖችን እንጠቀማለን ማለት ነው። ኢንስትራክሽኖችን ስንጠቀም
ዳታ ታይፕ ላይ ዲፈንድ እንሆናለን። the memory addressing mode any instruction may be belong to one or more addressing mode ማንኛውም ኢንስትራክሽን ማለት ነው ከአንድና ከዚያ በላይ አድሬሲንግ ሞድ ሊሆን ይችላል ማለት ነው። ከአንድና ከዚያ በላይ የሆነ አድሬሲንግ ሞድ ሊኖረው ይችላል። አድሬሲንግ ሞድ ኢንዲኬት a way of locating data or operands ማለት ነው። ሶ ሲምፕሊ አድሬሲንግ ሞድ የሚያሳየው ኢንዲኬት የሚያደርገው ምንድነው ካላችሁ በቃ ሲምፕሊ a way of locating data or operand ነው ማለት ነው። መረጃችንን ሎኬት የምናደርግበት ወይን ይገልጽልናል ወይንም ለኛ ያሳያል ማለት ነው። አድሬሲንግ ሞድ ያሳያል። So depending upon the data type used in the instruction and the memory address mode any instruction may belong to one or more addressing ይሄ ቀጣይ ላይ ያየነው ኮንሰፕት እየደገመ ነው። ሞድ ኦር the same instruction may not belong to any of the addressing mode belong to okay ይሄ ላይ አይተናል። sorry okay the addressing mode describes the type of operands and the way they are accessed for executing instruction አድሬስ ሞድ ዲስክራይብ የሚያደርገው ምንድነው ካላችሁ ታይፕ ኦፍ ኦፕራንድን ዲስክራይብ ያደርጋል ማለት ነው። ታይፕ ኦፍ ኦፕራንድን እና the way they are accessed for executing instruction አንድን ኢንስትራክሽን ኤክስኪዩት ለማድረግ ምን እናደርጋለን አክሰስ እናደርጋለን ማለት ነው። ሶ ዛት አንድን ኢንስትራክሽን ኤክስኪዩት ለማድረግ አክሰስ የምናደርግበትን ወይንና ታይፕ ኦፍ ኦፕራንድን ለእኛ ምን ያደርጋል ዲስክራይብ ያደርጋል። አድሬስ ሞድ ለእኛ ዲስክራይብ የሚያደርገው ታይፕ ኦፍ ኦፕራንድ እና አንድን ኢንስትራክሽን ኤክስኪዩት ለማድረግ አክሰስ የምናደርግበትን ወይ ዲስክራይብ የሚያደርግልን ማን ነው? አድሬሲንግ ሞድ። አድሬሲንግ ሞድ ፕሮቫይድ a different way for access and address to given data to processor አድሬሲንግ ሞድ ለኛ የተለያየ ወይ ፕሮቫይድ ያደርጋል ማለት ነው። ያ ማለት ለምሳሌ የተሰጠን ዳታ አለ። ያንን ዳታ ፕሮሰሰራችን አክሰስ እንዲያደርግ አድሬሱን አክሰስ እንድናደርግ የተለያየ ወይን ለኛ ያቀርባል ማለት ነው። እነዛ ወዮች ኢታች ሲነድ እናያለን ማለት ነው። when 8086 execute an instruction it performs the specified function on data ማለት ነው። 8086 ማይክሮፕሮሰሰር ኢንስትራክሽንን ኤክስኪዩት ሲያደርግ ምንን ፐርፎርም ያደርጋል? ስፔሲፋይድ ፋንክሽንን በዳታ ላይ ፐርፎርም ያደርጋል ማለት ነው። ኢት ፐርፎርምስ ስፔሲፋይድ ፋንክሽን ኦን ደ ዳታ ማለት ነው። ስፔሲፋይድ የሆነ ፋንክሽንን በዳታ ላይ ፐርፎርም ያደርጋል ማለት ነው። ኦፕሬትድ ዳታ ኢዝ ስቶርድ ኢን ደ ሚሞሪ ሎኬሽን ኦፕሬትድ ዳታ ስቶር የሚደረገው በምን ውስጥ ነው? በሚሞሪ ሎኬሽን ውስጥ ነው ማለት ነው። ስቶር የሚደረገው ሶ ዛት there are a various technique to specify address of data አድሬስ ኦፍ ዳታን የአንድን ዳታ አድሬስን ስፔሲፋይ የምናደርግበት የተለያዩ መንገዶች አሉ ማለት ነው። ዚስ ቴክኒክስ ኮልድ አድሬሲንግ ሞድ እነዚህ ቴክኒኮችን ምን በማለት እንጠራለን? አድሬስ ሞድ ብለን እንጠራለን ማለት ነው። የተለያዩ ቴክኒኮችን በመጠቀም የአንድን ዳታ አድሬሱን ስፔሲፋይ የምናደርግበት መንገድ አድሬሲንግ ሞድ ብለን እንጠራለን። The addressing mode specifies a rule for interpreting or modifying the address field of the one instruction before the operator is actually referenced. አንድ አድሬሲንግ ሞድ ማለት ነው። አንድ አድሬሲንግ ሞድ ኢንተርፕሬት ወይንም ሞዲፋይ አንድን አድሬስ ፊልድ ሞዲፋይ ሲያደርግ ስፔሲፋይ የሆነ ሩልን ይጠቀማል እና አንድ ኢንስትራክሽንን ኦፕራንዱ አክቹዋሊ ሪፕሬንስ በሚያደርግበት ሰዓት ላይ አንድ ኢንስትራክሽንን አድሬስ ፊልድ ሞዲፋይ ወይንም ኢንተርፕሬት ያደርጋል ማለት ነው። Computer use addressing mode technique for the purpose of accommodating one or both the following provision. ኮምፒውተር አድሬሲንግ ሞድ ቴክኒክን ይጠቀማል። ለምን ፐርፔዝ ነው የሚጠቀመው ስንል accommodating one or both the following provision እነዚህ ሁለቶችን
አኮሞዴት ለማድረግ ኮምፒውተር አድሬሲንግ ሞድን ይጠቀማል። እስቲ ለምን እንደምንጠቀም እናያለን። የመጀመሪያ ኮምፒውተር አድሬሲንግ ሞድ የሚጠቀምበት መንገድ ለምንድን ነው ካላችሁ እዚች ጋር ቱ ጊቭ ፕሮግራሚንግ versatility to the user by providing such as facilitate as pointer to memory, counter for loop, control indexing of data and the program relocation። ኮምፒውተር አድሬሲንግ ሞድ የሚጠቀመው ለምንድን ነው ካላችሁ የመጀመሪያው ለፕሮግራሚንግ ቨርሳታሊቲ ለመስጠት ነው። ቨርሳታሊቲ ስንል ወይም ፍሌክሲቢሊቲ ማለት እንችላለን ማለት ነው። ፍሌክሲቢሊቲን ለዩዘር ፕሮቫይድ ለማድረግ ማለት ነው። ፋሲሊቴት በማድረግ ለምሳሌ እንደነ ፖይንተር ቱ ሚሞሪ ለሚሞሪ ፖይንተር ለመስጠት፣ ለካውንተር ሉፕ፣ ለኮንትሮል ኢንዴክሲንግ ኦፍ ዳታ፣ ለፕሮግራሚንግ ሪሎኬሽን ለማድረግ እንደነ እነዚህዎችን ፋሲሊቴት ለማድረግ ይጠቀማል ማለት ነው። ኮምፒውተር አድሬሲንግ ሞድን ይጠቀማል። ዩዘርን በቃ ፋሲሊቴትሊ በሆነ መንገድ ፍሌክሲብል በሆነ መንገድ ካውንተር ፎር ሉፖችን ኮንትሮል ኢንዴክሲንግ ኦፍ ዳታዎችን ፋሲሊቴት በሆነ መንገድ እንዲጠቀሙ ለዩዘሮች ፕሮቫይድ ያደርጋል ማለት ነው። ቱ ሪዱስ ዘ ነምበር ኦፍ ቢትስ ኢን ዘ አድሬሲንግ ፊልድ ኦፍ ዘ ኢንስትራክሽን ማለት ነው። ነምበር ኦፍ ቢትን ለመቀነስ ይጠቀማል። ሌላኛው መንገድ በአድሬሲንግ ፊልድ ኦፍ ዘ ኢንስትራክሽን ማለት ነው። በአድሬሲንግ ፊልድ ኦፍ ኢንስትራክሽን ውስጥ ነምበር ኦፍ ቢትን ለመቀነስ አድሬሲንግ ሞድን ይጠቀማል ኮምፒውተር ማለት ነው። ያ ማለት ለምሳሌ ነምበር ኦፍ ቢቱ ሲበዛ ሞር ኮምፕሌክስ ነው የሚሆነው። ነገር ነምበር ኦፍ ቢቱ ሲቀንስ ኮምፕሌክስ አይሆንም ማለት ነው። ብዙም አያስቸግርም ማለት ነው። ኦፕራንድ ካን ቢ ፕሌስ ኢዘር ኢን ዋን ኦፍ ዘ ፕሮሰሰር ሬጂስተር ኦር ኢን ዘ ሚሞሪ። ኦፕራንድ የሚኖረው በፕሮሰሰር ሬጂስተር ውስጥ ሊኖር ይችላል ወይም በሚሞሪ ውስጥ ሊኖር ይችላል። ምን ኦፕራንድ ማለት ነው። ዘር አር ዲፈረንት ዌይ ቱ ጌት ኦፕራንድ። ኦፕራንድን የምናገኝበት የተለያዩ መንገዶች አሉ ማለት ነው። The way in which the operand is taken from register or memory is named as addressing mode. The way which operand is taken from ኦፕራንድን ከሬጂስተር ወይንም ከሜሞሪ የምንወስድበት መንገድ ምን እንላለን? አድሬሲንግ ሞድ እንላለን ማለት ነው። የምንወስድበት ኦፕራንድን ከሬጂስተር ወይንም ከሜሞሪ ቴክ የምናደርግበት መንገድ አድሬሲንግ ሞድ እንላለን። So the classification of addressing mode. classification of addressing mode የሚለውን በቀጣይ ኢንዲቴል እናያለን ማለት ነው። ዳታ አድሬስ ሞድ አሉ። እስኪ 8 አድሬሲንግ ሞዶች አሉና እያንዳንዱን ኢንዲቴል ከኤግዛምፕል ጋር ቀለል ባለ መንገድ ለማሳየት ሞክራለሁ ማለት ነው። አይ ሆፕ ከዛሬው ቪዲዮ ትንሽም ቢሆን እንደተረዳችሁ ተስፋ አደርጋለሁ ማለት ነው። ለዲጂታል ሎጂ አካዳሚ ቻናል አዲስ ከሆናችሁ ደግሞ ሳብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ፕሊዝ። ሳብስክራይብ በማድረግ እኛን አበረታቱ። ሳብስክራይብ ሲታደርጉ ደግሞ እኛ ለእናንተ ሞር ግልጽ በሆነ መንገድ ለማምጣት እንዘጋጃለን ማለት ነው። መልካም ጊዜ